akkaataa isaanii tubattan hin beeku malee daanaatiin talli jedhamtu kuni Zaidoo waan jaallattu natti fakkaata. Maaliif Zaidoo dhala lafa qabattee mormitiif Zaidoodha jechuudha. Zaidoon akkas maaliidha jettee. Intalli Salaam jedhamu kun immoo Zaidoo itti diina taarti. Sumayyaa gargaarti. Umarii wajjin tokko jechuudha. Isti viidiyoo isaan kaleessa hojjetan irraa waan baay'ee barattu. Balleessaan eenyu bira akka ta'e hiriyoota Zaidoo moo Zaidoo bira akka ta'e jechuudha. Viidiyoo ቻላላ Zaidoo. ኢትዮጵያ ራሱ እንድትገባ ያደረኳት እኔ ነኝ። ስለዚህ እናንተ ግን ምንድነው አስተዋጽኦአችሁ? ሌላው ይቀርና አንቺ ከሰይድ ጋር ጥሩ መቀራረብ አለሽ። ቀራረባለሽ። እሷም ደግሞ ጭራሽ እንደውም ጠረጠረችሽ አይደል እንዴ? የሆነ አመለካከት አላት። ስለዚህ ለምን አንቺ ከቀረ ይሄን ያህል እናንተ ከተቀራረባችሁ ለምን እሱ ጥፋት እንዳያጠፋ ለምን አትመክሪው? ታውቂያለሽ ቪዲዮ ራሱ አለ። እኔ ማየው ምንድነው ከሰይድ ጋር ከሰይድ እንደተናገረው እንደሆነ እሱ ጋር እንደምት እኔ 24 ሰዓት ከሷ መኪና ሰጠሽው አልሰጠውትም። ምንም ነገር ለሱ አስተዋጽኦ አላረግሽም። እኔ ከሱ ጋር አልተገናኘውም። አሁን ገና እንደውም አሁን የመጣው ከትላንት ወዲያ ነው የገባሁት። አሁን የመጣሁት እኔ ስጣራ ነው ያለበትን ነገር ይሄን ዲኤንኤኑን አሰርቼ ለመመለስ ነው። ከሱ ጋር ግን ምንም አይነት ግንኙነት የለንም። እኔና እሱ እኮ በጣም በጸብ የምንፈላለግ ሰዎች ነን። ይሄን አታውቂም አንቺ? እኔ እንጃ እኔ ያን ነበር እስካሁን ድረስ ማስብ የነበረው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ይኸው ዛሬ እንደምታዩት ሰላምን ከስንት ጊዜ በኋላ አግኝቻታለሁ። ዛሬ አንዳንድ ጥያቄዎች ልጠይቃት ደውዬላት ተቀጣጥረናል ማለት ነው። በዚህ አጋጣሚ ደግሞ ውዷ እናቴን ይዣት መጥቻለሁ። ባለፈው ከአባቴ ጋር መጥቻ አይታችሁታል፣ ተተዋውቃችኋል ከአባቴ ጋር። ዛሬ ደግሞ እናቴን ይዤ መጥቻለሁ ማለት ነው። እሷም አንዳንድ ነገር ታስተዋውቂንና ራስሽን ከዛ ደግሞ ወደ ጉዳያችን እንሄዳለን ማለት ነው። እሺ ማም አንገር ሳራ ሰፋ ባላለሁ እነሱን ለማስታረቅ ነው። አዎ እኔ እንዲታረቁልኝ ነው የምፈልገው። ተስማምተው እንዲኖሩ ከልጆቻቸው ጋር አብረው እንዲኖሩ ፈልጋለሁ። እኛም ይሄን ለማድረግ ነበር የሞከርነው። ግን ደግሞ አሁን እኛ ከቤተሰቦቼ ጋር ሆነን ሞክረናል። ያልሆነ ነገር ነው የገጠመን። እንደምታውቁት እንግዲህ ድጋሚ ታሪኩን አልነግራችሁም ለእናንተ እና ዛሬ ከሰላም ጋር የመጣንበት ምክንያት ሰላም ታውቂያለሽ ማማ ብዙ ጊዜ ታገኛታለሽ ምናምንና ያለው ነገር አንቺ ታውቂያለሽና እኔም ጥያቄ ጠይቃታለሁ ብላኝ ነው የተገናኘ ነው ከሰላም ጋር ማለት ነው። እና አሁን ወደ ጥያቄሽ መግባት ትችላለሽ። ሰላም ለምን አታስታርቂያቸውም ልጆቹን? ለማስታረቅ ብዙ ሙከራ አድርጌያለሁ። ማለት ባለፈው አይደል ላይ ያለች ብቻዋን በሆነችበት ሰዓት ላይ ማንም ሰው ሳይኖራት ልጆቿን ይዛት ሳቃይ እንደገና በባህር ለመሄድ ስታስብ እኔ አጠገቧ ሆኜ ወደ ሀገር እንድትገባ አደረኩኝ። አሁን ደግሞ ወደ ሀገር ከገባች በኋላ ደግሞ እንደገና ደግሞ ሌላ ታሪክ ደግሞ መጣ። ምንድነው እሱ? ወንድ ልጅ ወልዷል የሚባል ታሪክ። ስለዚህ አሁን እኔ አይመለከተኝም። ቢታረቁ ደስ ይለኛል። ጥረትም አድርጌያለሁ። የሷ ፍላጎት ነው። እሷ አሁን ላይ ደግሞ ሁሉ ነገር እሺ ካለች በኋላ ልጅ አለው የሚባለው ነገር ደግሞ ሲሰማ አሁን ደግሞ ንዴት ላይ ነው ያለችው። እኔም ደግሞ እሱን ለማጣራት ደግሞ መጣሁ። እኔ ቢታረቁ ደስ ይለኛል። ምንም የሚከፋይ ነገር የለም። ያለው ልጅ እዚህ ሀገር ወልተና እርግጠኛ ነሽ? እኔ እርግጠኛ አይደለሁም። እኔ እሱን ለማረጋገጥ ነው አሁን ዲኤንኤን አለ ልጁ አሉ ዲኤንኤን ለማሰራት ነው ወደዚህ ሀገር ተመልሻው የመጣሁት። ቢታረቁ እኔ ደስ ይለኛል። ግን አሁንም ሌላ ታሪክ ነው እየተፈጠረ ያለው። ለዛ ነው አዎ ይሄ እኮ ገብቶናል። ግን ደግሞ አንቺ ከሷ ጋር ቅርብ ነው ያለሽ። እኛን እንደምታውቂው ስለምታውቅ እኛ እሷ በምትለው ሐሳብ እንደማንደግፋት ስለምታውቅ ደግሞ እንደምታውቂው ፋዘርንም ማዘርን በጣም ነው የምትፈራቸው የምታከብራቸው። እውነት ለመናገር ያሏትን ነገር ከማድረግ ወደ ኋላ አትልም። እና ይሄ ስላለ እኔን ራሱ በቃ ዘግታኛለች፣ አታወራኝም። እና በርግጥ ራሱ አይ አንቺ ፈልገሽ ነው ምናምን ብላም ሌላ እንትን አመጣለች። በርግጥ ያ ነገር እንግዲህ ማማ ራሱ በጣም ተናዳበታለች በጣም እሱንም አናግራታለሁ ምናምን ስትል ነበር። አይ ቆይ እስቲ ጋቢ በል ተናዳ ነው ይገባኛል ያለው ነገር ስለሚገባኝ ችግር የለውም ትረጋጋና ያለችበት ችግር ከኛ ችግር በላይ እሷ ያለችበት ችግር ይብሳል ብለን ነው መጠበቅ ያለ ነው ማለት ነው። እና አሁን ሰላም አንቺ ማለት ይገባኛል ልትረጃት ነው የምትፈልጊው። ግን ለምንድነው በቃ ተታረቂ ብለሽ ያዝማት ታረጋት ባይሆን ማለት ነው። ከሀገር ወደ ሀገር ስትሄድ ወደዛ ስትል ለምንድነው አንቺ አስቀምጥሽ ለምንድነው ማትመክሪያት? አይ እስኪ አንድ ቻንስ ስጪውና ስሚው ያለውን እንትን በዩ ምንም ሊያረጋት አይችልም። ህግ ያለበት አገር ላይ ነው የምንኖረው ያለ ነው። እና ለምንድነው ይሃን ማትሰጫት ማለት እንዴት ልበልሽ ቻንሱን ወይም
ያህን ነገር እንድታደርግ ለምን ነው ማትገፋፊያት? ለምን መልካም ነገር ነው መታረቅ። እውነት ነው። አንዴ ዱባይ ትያታለሽ፣ አንዴ ኢትዮጵያ ውስጥ ትሻለው ትያታለሽ። ለምን እንደዚህ ይሆናል? እነሱን ማስታረቅና ማስማማት እየቻልሽ አንዴ ዱባይ ወስድሻለሁኝ አንዴ ኢትዮጵያ ወስድሻለሁ እያልሽ ልጅቷን ለምን ታንከራትቻቻለሽ አንቺ? እናንተ ስትርቋት ወይም ሁሉም ሰው ሲርቃት ከጎኗ ብቻዋን ስትሆን ልጅ ይዛ ብቻዋን በሰው ሀገር ስትሰቃይ እኔ ዝም ብዬ ማየት አለብኝ? እንደዛ ነበር የምትሉት እናንተ? እንደገና ደግሞ ሲቀጥል አማራጭ የላትም በባህር ከሄዳ ደግሞ ራሷም ልጆቿን ከምታጣ በላይ የተሻለ ሀገር ብትሄድ ይሻላል። አማራጭ ከሌላት መታረቅ ማትፈልግ ከሆነ ያንን ነገር እንድታረቅ መክሪያታለሁ። አዎ ለማስታረቅ ያልሞከርኩት ነገር የለም። ለማስታረቅ ብዙ ነገር ጥሪ ያለው ግን ሲርቃት ደግሞ እውነትሽን ነው። እኛ ደግሞ ረቅናት ምሽ እሷን የራቀችን እኛ አይደለንም የራቅናት ነበረች ነው ሳገኛት እና ለምን ራቀቻችሁ? እሷ ብቻዋን ማንንም ሰው ማግኘት አልፈለገችም። ለመታረቅ ስለማትፈልግ አንቺ ስለዚህ ይሄን ነገር ጥረት አላረግም አንቺ እሱ ምን ያረግልሻል? እሱ ላንቺ አይጠቅምሽም እያልሽ ይዘሻት ምኑ ያምራል ምናምን ሰምቻለሁ። ምኑ ነው እሱ ምኑ ፈልገሽ ነው? አንድ ደግሞ የሆነች ወደደችው አለች አይደል? እሷ አለች ስትወደው ምኑን ወዳ ነው ምኑ አምሯት ነው እሱ ልትወደው የቻለችው እንደዚህ በፍቅር ያበለች ለሷ ብለሽ ነው ለዛች ነው እንጂ ለሷ አይደለም ለሱመያ አይደለም። ሱመያማ ወልዳለታለች እኮ እኔ አብሮ ቢታረቁ ደስ ይለኛል። ግን እዚህ ጋር ሰይድ ያደረገ ያለው ነገር ምንድነው? እናንተስ ያአታውቁ ይገባችሁ አይደለም? እኛ ምንም የምናውቀው ነገር የለም። እኛ የምናውቀው ይሄ እናንተ እንትን ከምትሉ እሷን ከምትወቅሱ እሱ ለምን አትቆጡ? ማን ነው የወቀሳት? እኛ ወቅሰናል እንደኛ እኛ የወቀስን አይደለም። እሱ ሄዳለሁ ብለሽ የምትያት ታዲያ በሰው ሀገር ጥያት ልትንከራተት ልጆቿን ጥላ ዛሬ እኮ ኢትዮጵያ ራሱ እንድትገባ ያደረኳት እኔ ነኝ። ስለዚህ እናንተ ግን ምንድነው አስተዋጽኦአችሁ? ሌላው ይቀርና አንቺ ከሰይድ ጋር ጥሩ መቀራረብ አለሽ ቀራረባለሽ። እሷም ደግሞ ጭራሽ እንደውም ጠረጠርችሽ አይደል እንዴ? የሆነ አመለካከት አላት። ስለዚህ ለምን አንቺ ከቀረ ይሄን ያህል እናንተ ከተቀራረባችሁ ለምን እሱ ጥፋት እንዳያጠፋ ለምን አትመክሪው? ታውቂያለሽ ቪዲዮ ራሱ አለ። እሱን ስንመክረው አስቀምጠን ስንመክረው ቀርጸናል። ይሄኛው ወሬ ይመጣል ስላሰብን ማለት ነው ቀርጸን አስቀምጠናል። ግን ይሄ ከናንተ ይምጣ ብለን ነው እስኪ እንጂ ሁሌ ስናገኘው እየተቆጣን ነው። ሙሽ እየመከርን መምከር አይደለም እየተቆጣን ያረከው ጥፋት ነው። ያረከው ጥፋት ያኔ በትንሽ የሚመዘን ጥፋት አይደለም። ግን ደግሞ እሷን ማየውኛ ልጆቹ ነው በቃ እኛ ሐሳባችን ሁሉ ነገር ያለው የተወለዱት እነዛ ጨቅላ ህጻናቶቹ ላይ ነው ያለው ሐሳባችን። ትክክል ነው። በባልና ሚስት የሚያጋጥም ብዙ ችግሮች ሊኖሩ ይችላሉ። ግን ደግሞ ለልጅሽ ደግሞ መስዋዕትነት መክፈል አለብሽ ግዴታ ነው አይደል እንዴ? ለዛ ይሄን ነው እኛ እናስተካክል ምን ነው እኛ ደግሞ አንቺን ስናይሽ የገባን ምንድነው እንዳይታረቁ የምትፈልጊው በቃ እንዳይታረቁ ወይ መኪናም እየሰጠሽው ፍላጎትሽ እንደዛ ነበር። አንቺ ማን አሳወቀሽ? እኔ መኪና ልስጣው አለ መኪና ተናግሯል። እሱ ራሱ ተናግሯል። መኪና ይዞ ያንቺ መኪና ሰጠሽው አንቺ ትሰጪዋለሽ ነገር ምናምን እንዴት ነው አንቺ ከሱ ጋር እየሰጠሽው እያናገርሽ ከሆነ ለምንድን ነው እንዲታረቁ ማትፈልጊው?